ሰላም እንዴት ናችሁ? በዓለም ዳርቻ የምትገኙ የነጅሆም ኩኪንግ ቤተሰቦች ሰራተኛዋ አደይ ክፍል 158ን ይዤላችሁ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ እስከ መጨረሻው አብረውኝ ቆዩ። ዳይመንድ ለአደይ አባት በመሄድ ሁሉንም ነገር ስለ ዴቭ ነግሮታል። እሳቸውም የተነገራቸውን በጣም አምነዋል። ዴቭ ደግሞ እባክዎትን ጋሼ እሳቸውን ለማናገር ነበር በማለት ቀርቦታል። ልጄ ምን ችግር አለው ታዲያ? ምንድን ነው ጉዳይህም? በማለት የአደይ አባት ይጠይቃል። የተወሰነ ስለ አደይም ይነግራቸዋል። እሳቸው በፊት ሁሉንም ነገር ዳይመንድ አስረድቷቸው በጥሩ ነገር ውስጣቸውን ስለሞላው ይህን ልጄ ማግባት አለባት እያሉ እያሰቡ ነው። እኔም ዳዊት እዚህ የመጣኸው ለምንድን ነው እያሉ ጥያቄያቸውን ጠይቀዋል። እንደነገርኩት ነው ይላል። ልጄ ለመሆኑ ደህና ናት? የት ናት? ለምን ደግሞ ይዛሃት አልመጣህም? በማለት ይጠይቀዋል። ልጆት ደህና ናት፣ እናንተ ቤት ነው የምትሰራውም? በማለት ይጠይቃል። አይ በፊት አዎ፣ አሁን ግን አይደለም፣ ከጓደኛዋ ጋር ነው የምትኖረው። እዚህ ደግሞ ይዣት እንዳልመጣ አንዳንድ ጥሩ ያልሆኑ ነገሮች አሉ ይላቸዋል። እንዴ ምን ማለት ነው? እኔ አባቷ እያለሁ ይላል የአደይ አባት። በል ድጋሜ ስትመጣ ልጄን ይዘሃትና እና ደግሞ የምታወራኝና የምረዳህ ካለ እንደ አባትህ አየኝ እሺ በማለት የአደይ አባት ዴቭን ትቶት ይሄዳል። በጣም ግራ ይጋባል። ዴቭም በጣም ደስ ይለዋል። በጣምም የፈራው አባቷን ስለነበር ከዚህ በፊት ብዙ ነገር ስላደረሰባቸው። እንዴ ዳይመንድ ምን ብሎ ቢሞላቸው ምን ብሎ ቢነግራቸው ነው? በማለት ዴቭም ግራ ይጋባል። አደይ ተጨንቃለች። ራሄል ስለ ብርሃን ጥሩ ያልሆነ ነገር ስለነገረቻት አደይ ምንም ሊዋጥላት አልቻለም። ሊሆን ይችላል በቃ እነ ዴቭ መመለስ አለባቸው ትላቸዋለች። ስልክ በመደወልም ተመለሱ፣ በቃ የማይሆን ነገር ነው። እኔ መጀመሪያውንም እንድትሄድ አልፈልግም ነበር፣ ስለዚህ አሁን ተመለስ ትለዋለች። እሱም እንዴ ጉዳይን ግብ ሳላደርስ እንዴት ነው የምመለሰው? እያለ በስልክ ይጨቃጨቃሉ። እንደምንም አደይ ስላሳመነችው እነ ዴቭ ሊመለሱ ነው ከክፍለ ሀገር። ብርሃንም ለእናቷ ስለ ዴቭ ነግራታለች። እናትየዋ በጣም ደንግጣለች። ብርሃን ዛሬ በጣም ተናዳለች። አሁን እንግዲህ የምነግርሽ ጉዳይ አለኝ በማለት ዴቭ ይነግራታል። አደይን ሽማግሌ ልኬ አግብቻት ሚስቴ ላደርጋት ነው ይላታል። በጣም ትደነግጣለች። እንደሱ ማድረግ አትችልም ትለዋለች። እሱም በመደንገጥ ምን ማለት ነው? ለምንድን ነው የማላደርገውም? ይላታል። ዳይመንድ እና ሩታ በብርሃን ንግግር በጣም ግራ ገብቷቸዋል። እንዴ ምን አስበሽ ነው? ለምንድን ነው እንደዚህ የምትዩ? እንደውም ደስ ሊልሽ ነው የሚገባው ትላታለች ሩታ ዳይመንድን ለምንድን ነው ሁሌ ደስተኛ የሆንከው እያለች ትጠይቀዋለች። አሹም ከሮማን ጋር ቁጭ ብሎ ያወራል። ፍቅር እንደለመደችው አሁንም መዝለፏን ቀጥላለች። ድንገት ትመጣለች። ስራ ጨርሰሽ ነው እዚህ ምን ታደርጊያለሽ? እያለች ሮማንን ከፍ ዝቅ ታደርጋለች። እሷ ድንገት ወደ ውጭ ትወጣለች። የቤዛ ወንድም እየተከታተላት ስለነበረ አንቆ ያስፈራራታል። ፍቅር በጣም ደንግጣለች። ወደ ቤትም ሮጣ በመምጣት አንተ አሹ በር እየቆረቆርኩ አሰማም ትለዋለች። ሰዎች እየተከታተሉኝ ነው ሊገሉኝ ነውም በማለት ትነግረዋለች። አንቺን እያለ አሹ ይስቃል። ማን ነው ማንጅራትሽን አንጠልጥሎ ያመጣልኝም ይላታል።
እሷ ተናዳ ወደ እናቷ በመሄድ የተፈጠረውን ሁሉ ትነግራታለች። ከዚህ በኋላ አሹ ከኋላ እንዲከተለኝ ትላታለች። እናቷም ስላላመነቻት ትስቃለች። በመጨረሻም እማዬ የማወራው ቀልድ አይደለም፣ የሚከታተሉኝ ሰዎች አሉ ነው እያልኩሽ ያለሁት ትላታለች። እና ታዲያ አሹ ትላታለች። አሹ ችግር የለውም ግን ንገሪው አንቺ ትላታለች። አሹም ከተነገረው በኋላ ፍቅርን ተከትሎ መንገድ ለመንገድ ይዞራል። በጣም ይናደድባታል። በዚህ ነበር እግርሽን መስበርም ይላታል። የቤዛ ወንድም እነ ፍቅር ቤት አካባቢ ቁጭ ብሏል። ቤዛ እንደለመደችው ወደ እነ ፍቅር ቤት ለመሄድ በዛ መንገድ ላይ ታገኘዋለች። ወንድሜ እዚህ ሰፈር ደግሞ አንተ ምን ታደርጋለህ? ትለዋለች። አይ ድንገት ነው እዚህ የተከሰትኩት እያለ ይዋሻታል። አንቺ ለመሆኑ እዚህ ቤት ምን ታደርጊያለሽ? ተባረሽ አይደል ይላታል። የፍቅር እናት በጣም ጥሩ ሰው ናት። እናቴ ብትኖር ብዬ ተመኘሁ። በጣም የተነገራትን የምታምን የዋህ ናት ትለዋለች። እናታችንንማ እነዛ ራጣ አበዳሪዎች ገደሉብን እያለ ይበሳጫል። አሁን እኔ ገብቼ መውጣት አለብኝ፣ እነ ፍቅር ጋር በመሄድ ቻው ትለዋለች። ቤዛም በር ቆርቁራ ልትገባ ስትል አሹ እንደተለመደው ጥያቄውን ያበዛባታል። የፍቅር እናትም ብቅ ስትል ታያታለች። ቤዛ እዚህ ቤት የምትመጪው ጉዳይ ሲኖርሽ ነው፣ ከዚህ በኋላ አትንጪ፣ ምን ጉዳይ አለሽ? ትላታለች። እማዬ ስለናፈቅሽ ነው እያለች ቤዛም ታስመስላለች። አበበና ራሄል ከነ ለምለም ጋር በመሄድ ቤት ለብቻቸው ይዘዋል። ራሄልም ለካ ይህን ሁሉ መከራ ያሳለፍኩት ለበጎ ነበር፣ ዛሬ እዚህ የደረስኩት ምናልባት ከዚህ በፊት ብዙ ያሳለፍኩትና የተገፋሁት ነው እያለች ብቻዋን ታወራለች። እነ ዴቭና ዳይመንድም ጓዛቸውን ጠቅለው ቻው በቃ በማለት ወደ ከተማ ተመልሰዋል። የዛሬው ክፍል ይህን ይመስል ነበር። በቀጣይ ክፍል እስከምንገናኝ ነጅሆም ኩኪንግን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ስለቆያችሁ አመሰግናለሁ። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። መልካም ቀን ባይ